ሰላም ጤና ይስጥልኝ ውድ የማህሌት ፋሚሊ ተከታታዮች፣ ሼር፣ ላይክ፣ ሰብስክራይብ በማድረግ አብረውን ይቆዩ። አብይ ጾም 3ኛ ሳምንት ምኩራብ ምንድን ነው? ስለምንስ ምኩራብ ተብሎ ተሰየመ? ቤተክርስቲያናችንስ ምን ለማስተማር ፈልጋ ነው? የመጀመሪያው ሳምንት ዘወረደ ብላ ሰይማ ከሰማይ ሰማያት መውረዱ ፍጹም አምላክ ፍጹም ሰው መሆኑን ታስተምራለች። ሁለተኛው ሳምንት ቅዱስ ብላ ሰይማ ቅድስናን የባህሪ ገንዘብ መሆኑን ታስተምራለች። በተጨማሪም ደግሞ እሱ ቅዱስ እንደሆነ እኛም ቅዱሳን እንድንሆን ትሰብካለች። እኛም በመልካም ተግባራችን ከክርስቶስ ጋር እንድንመስል ታስተምረናለች። 3ኛ ሳምንት ምኩራብ ተብሎ የተሰየመው ጌታችን ኢየሱስ ክርስቶስ ምኩራብ ገብቶ ማስተማሩን መስበኩን ምስጋና የሚቀርብበት ሳምንት ነው። ምኩራብ በአይሁዶች የጸሎት ቤት ይባላል። ጌታችን ኢየሱስ ክርስቶስ ብዙ ጊዜ ወደ ምኩራባቸው በመግባት አስተምሯቸዋል። ወደ ምኩራባቸውም ደግሞ በገባ ጊዜ ገበያ አድርገውት ስላገኛቸው ቤቴ የጸሎት ቤት ይባላል፣ እናንተ ግን የሌባና የቀማኛ አደረጋችሁት። በማቴዎስ ወንጌል ምዕራፍ 21 ቁጥር 12 እስከ 13 እንደተጻፈው በትኖ ገጽጿቸዋል። ቤተክርስቲያናችንም በቅዳሴዋ በወንጌሏ የምታስተምረው ይሄንን ነው። በወቅቱ በቤተ ክርስቲያን የሚያቃጥልና የሚያፈርስ አረማዊ ንጉሥ ናቡከደነፆር ሕዝቡን ከእስራኤል ወደ ባቢሎን እያፈለሰ ስለነበረ ከዚያን ጊዜ ጀምሮ አይሁዳውያን ቤተ ክርስቲያን አልነበራቸውም። ስለዚህ ሐዋርያት በሚያስተምሩበት ወቅት በምኩራባቸው እየገቡ ያስተምሯቸው ነበር። በዚያን ጊዜ 10 እየሆኑ የቤተሰብ ኃላፊ የሆኑ በመሰብሰብ ምኩራብን መመስረት ይፈቀድላቸው ነበረ። ነገር ግን ዋናው ቤተ መቅደሳቸው የሚገኘው ኢየሩሳሌም ብቻ ነበረ። ጌታችን ኢየሱስ ክርስቶስ የሚያስተምርበት ጊዜ ብዙ ምኩራቦች ነበሩ። ነገር ግን ሐዋርያት በሚያስተምሩበት ወቅት ጥቂት ስለነበሩ እያንዳንዱ ምኩራቦቻቸው ገብተው አስተምረዋቸዋል። የሐዋርያት ሕግን መጽሐፍ እና የቅዱሳን መጽሐፍን ተጠቅልለው ይታዩ ነበረ። ስለዚህ እነዚህ መጽሐፍትንም ለሕዝቡ በተሰበሰበበት ስፍራ ይነበቡ ነበረ። ካህናትም ሐዋርያትም ቆመው ይሰብኩ ነበር። ጥፋተኛም ሰው ሲገኝ ይቀጣሉ፣ ቅጣቱም ይገረፋሉ ወይም ደግሞ ከምኩራባቸው ያስወጧቸው ነበረ። ለዚህ ስልጣን ነበራቸው። አገልጋዮች ደግሞ ጥቅሎቹ በመስጠት ትእዛዛቸውን በማክበር ያገለግሉ ነበር። ለሕዝቡም ሁሉ ጸሎት ነበረ፣ ስብከትም ይሰበክ ነበረ። ጌታችን ኢየሱስ ክርስቶስ በምኩራብ ተገኝቶ በሰንበትም ሕሙማንን ይፈውስ ነበረ፣ ዕውራንንም ያበራ ነበረ፣ ያስተምርም ነበረ። ስለዚህ ነው ቤተ ክርስቲያናችን ምኩራብ ብላ የሰየመችው። ጌታችን ኢየሱስ ክርስቶስ ያስተማረበትን ለማስተማር ነው። በምኩራብ ገብቶ ባስተማሩ ምልክቱ በሉቃስ ወንጌል ምዕራፍ 4 ቁጥር 16 ወደ አደገበት ወደ ናዝሬት መጣ፣ እንደ ልማዱም በሰንበት ቀን ወደ ምኩራብ ገባ፣ ሊያነብም ተነሳ ይላል። ሌላኛው ደግሞ በማቴዎስ ወንጌል ምዕራፍ 13 ቁጥር 52 ላይ ወደ ገዛ ሀገሩ መጥቶ እስኪገረሙ ድረስ በሚገባቸው ያስተምራቸው ነበረ። በማርቆስ ወንጌል ምዕራፍ 6 ቁጥር 1 ሰንበት በሆነም ጊዜ በምኩራብ ያስተምር ጀመረ ይላል። በዚህም ጊዜ በዋሻው ቤቴ የጸሎት ቤት ይባላል ብሎ እናንተ ግን የወንበዴ ዋሻ አደረጋችሁት ብሎ መገሰጽ ይሰበክበታል። በቅዳሴዋም የሚነበበው ወንጌል በቤተ መቅደሱ መገዘዙን ታስተምራለች። በተጨማሪም ቤተ መቅደሱን አፍርሱት፣ በ3ኛውም ቀን እሰራዋለሁ ስለ ሞቱና ስለ ትንሣኤው ማስተማሩን ትሰብካለች። ቤተ ክርስቲያናችን በቤተ መቅደሱ የንግድ ዋሻ አደረጉት፣ ጅራፉንም ገመደ፣ ገረፈም፣ አባረራቸውም። ሲሰብክባቸውም
የዮሐንስ ወንጌል ምዕራፍ 2 ቁጥር 14 በመቅደሱም በሬዎችና እርግቦች የሚሸጡ ተቀምጠው አገኛቸው። ገንዘብም ለዋጮች አገኛቸው። ገመድ አበጅቶ በሬዎችና በጎችን አስወጣቸው። ለዋጮቹንም ገንዘባቸውን አፈሰሰ፣ ገበታቸውንም አፈሰሰ ይላል። በቤተ ክርስቲያናችንም አስተምሮ ቤተ መቅደስ በሶስት ይከፈላል። አንደኛው የክርስቲያን ሰውነት ቤተ መቅደስ ይባላል። ለምን እንደዚህ ተባለ? የሰው ልጅ ሁሉ እግዚአብሔር የሰራው ስለሆነ ነው። ደግሞም በ40 ቀንና በ80 ቀን ክርስትናችንን እንነሳለን፣ እንቆርባለን፣ እንጸልያለን። ያ ቤተ መቅደስ ይባላል። በአንደኛ ቆሮንጦስ ምዕራፍ 3 ቁጥር 16-17 ቅዱስ ጳውሎስ እንደተናገረው የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔርን መንፈስ አድሮባችኋል ታውቃላችሁን? ማንም የእግዚአብሔር ቤተ መቅደስን ቢያፈርስ እግዚአብሔር እሱ ያፈርሰዋል። የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውም እናንተ ናችሁ ይላል። እውነት እኛ ግን ይሄንን የእግዚአብሔርን ትእዛዝ እየፈጸምን ነው? የክርስቶስ ጅራፍ ከመምጣቱ በፊት ራሳችንን እናጽዳ፣ በጾም በጸሎት እንበርታ። ሁለተኛው የክርስቲያን ስብስብ ነው። የክርስቲያን ስብስብ በክርስቶስ ያመኑ ማህበር ምእመናን የተባሉ ስብስብ ነው። ቅዱሳን ስብስብ ይባላሉ። የሐዋርያት ሥራ ምዕራፍ 9 ቁጥር 31 በይሁዳና በገሊላ በአብያተ ክርስቲያን ሁሉ በሰላም ኖሩ፣ በሕዝቡም በመንፈስ ቅዱስ አጽናነት ሰላም ኖሩ ይላል። ስለዚህ እኛም በክርስቶስ አምነን ተሰብስበን በአንድ ላይ ብንጸልይ፣ ብንጾም፣ ጽዋዎችን ብናደርግ፣ ብንዘክር በእኛ ምንድነን? የክርስቶስ ቤተ መቅደስ ነን ማለት ነው። ሶስተኛው ሕንጻ ቤተ ክርስቲያን ነው። ሕንጻ ቤተ ክርስቲያን ዝም ብሎ አይደለም የሚሰራው። የራሱ የሆነ ጸሎት ያለው፣ አባቶቻችን በመጀመሪያ ፍቃደ እግዚአብሔርን ይጠይቃሉ። ከዛ በኋላ ነው ሕንጻው የሚሰራው። መዝሙር ምዕራፍ 5 ቁጥር 7 ላይ እኔ ግን ወደ ቤት በምህረት ብዛት እገባለሁ፣ በቤተ መቅደስህም አንተን በመፍራት እሰግዳለሁ። ሁለተኛ ዜና ምዕራፍ 7 ቁጥር 15 አሁንም በዚህ ስፍራ ለምትጸልዩ ሰዎች ዓይኖቼን እገልጣለሁ፣ ጆሮዎቼም ያዳምጣሉ። አሁንም ስሜን ለዘላለም በዚያ ይከብር ዘንድ መርጫለሁ፣ ዓይኖቼንም ልቤንም በዚህ ይኖራሉ ብሎ እንደተናገረ ነው። ስለ ፕሮግራማችን ሀሳብ አስተያየት ያላችሁ ሰዎች ኮመንት ላይ ያስቀምጡልን። ሼር፣ ላይክ፣ ሰብስክራይብ አድርጉን። ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ተቀላቀሉን። እናመሰግናለን።